ሰላም ጤና ይስጥልን ውድ የጂ7 ፎሬክስ አካዳሚ ቻናል ቤተሰቦች እንዴት ናችሁ? ፎሬክስ እንዴት እያደረጋችሁ ነው? አሪፍ እየሄደ ነው። እንግዲህ ፎሬክስ ትሬደር መሆን ጥሩ ነገር ነው ብዬ ነው የማስበው። ቶሎ ትርፍ ባይገኝበትም ሳይኮሎጂ ወይም አስተሳሰባችን እንዲቀየር ያደርገናል። የተሻለ ደረጃ እንዳላችሁ ተስፋ አደርጋለሁ። በተለይ ጀማሪዎች ከሆናችሁ በተሻለ መጠን ረጋ ብላችሁ ለመማር ብትሞክሩ ብዙም ባትጣደፉ አሪፍ ነው። እና የዛሬ ትምህርታችን የሚሆነው ፖይንት ኦፍ ኢንተረስት ወይም POI ይባላል በአጽሮተ ቃል። ፖይንት ኦፍ ኢንተረስት ማለት ማርኬቱ ትልቅ እንቅስቃሴ ለማድረግ ወይ ሃይሊ ቮላቲሊቲ ለማካሄድ የሚዘጋጅበት ቦታ ወይም ደግሞ ዞን ይባላል። እዚህ ላይ ማወቅ ያለባችሁ ፕራይሱ ቀድሞ ተነስቶ ከመሄዱ በፊት ይዘጋጃል። ሃንት የሚደረጉም ሃንት ያደርጋል። ትክክለኛ ሰዓቱ ሲደርስ ደግሞ የሚነሳበት አቅጣጫ ማለት ነው። እዚህ ላይ የምንለይበት በብዛት ሶስት ዋና ዋና ቦታዎች አሉ። ዋነኛው ኦርደር ብሎክ የሚባል ነው። ኦርደር ብሎክ ማለት ትላልቅ ተቋማት ወይም ደግሞ ኢንስቲትዩሽኖች ኦርደር የሚያደርጉበት ቦታ ማለት ነው። ኦርደር ሲያደርጉ ትላልቆች ድርጅቶች ወይም ወደ ላይ ቡም ይላል ወይም ወደ ታች ቡም ይላል። ሴል ካሉ ወደ ታች ረጅም ርቀት ይሄዳል። ባይ ካሉም ወደ ላይ ትልቅ እንቅስቃሴ ይኖረዋል ማለት ነው። ሁለተኛ ፌር ቫሉ ጋፕስ ይባላል። እሱ ደግሞ አንድ ትልቅ ኦርደር ሲኖር ማርኬቱ በፍጥነት ነው ወደ አቅጣጫው የሚሄደው። አትዛት ታይም ትዕዛዞች ይኖራሉ ማለት እየሄደ ያለ ሌላ ትዕዛዝ ካለ እሱ ሳይዝ ወይም ደግሞ ሳይሞላቸው ዝም ብሎ ትቷቸው ይወርዳል ማለት። ከወረደ በኋላ ወይም ከሄደ በኋላ ግን ተመልሶ ያ የቀረውን ትዕዛዝ ያልተሞላውን ክፍተት ለመሙላት ወደዛ ይመለሳል ማለት ነው በብዛት። ስለዚህ ማርኬቱ ወደ ፌር ቫሉ ጋር በፍጥነት እየተመለሰ ከሆነ ተች አድርጎ ወደ አቅጣጫው የሚሄድ ከሆነ ያ የመግቢያ ይሄ ኢንትሪ ዞናችን ነው ማለት ነው። ሶስተኛው በብዛት ሳፖርትና ሬዚስታንስ ናቸው እንደ ሶስተኛ የሚታዩ። ሌሎችም አሉ። ሳፖርትና ሬዚስታንስ ኦርደሮች ከሳፖርት በታች ማለፍ አይችሉም ወይም ደግሞ ወደ ላይ እንዳይወጡ ሬዚስት ያደርጓቸዋል ማለት ነው። ስለዚህ ተች አድርጎ ወይም ይመለሳል፣ ካልሆነ ደግሞ ሊኩዊዲቲ ወይም ደግሞ ስቶፕ ሎሶች ዊክ ሃንት አድርጎ ይመለሳል። ስለዚህ ረንጅ ይሰራል እዛ ማለት ነው። ጅዋጅዌ ሲሰራ እዛ ላይ ኢንትሪ ፖይንት ነው። አሁን ሳፖርት ላይ ሲደርስ ወደ ላይ ይሄዳል ብላችሁ ትገባላችሁ። ሬዚስታንስ ከላይ በኩል ከሆነ ደግሞ ሴል ወደ ታች ወርዳል ብላችሁ መግባት ትችላላችሁ ማለት ነው። ሌሎችም አሉ። ዴይሊ ሊኩዊዲቲም አለ። ዴይሊ ሊኩዊዲቲ ማለት ደግሞ የቀን ስቶፕ ሎሶች ወይም ሃይ ያሉ ከወሰደ ታች ያለውን ደግሞ የትናንትና ዴይሊ ዝቅተኛ ደግሞ ሊወስድ ይወርዳል። ከዛ ደግሞ መሃል ላይ ረንጅ ሲያደርግ ደግሞ ሊኩዊዲቲ ይወስዳል። ስለዚህ እነዚህ ኮንሰፕቶች በአጭሩ ፖይንት ኦፍ ኢንትሪ ይባላሉ። እዚህ ላይ ግን ማየት ያለብን ኢንትሪ ዞን ስለደረሰ ቀጥታ መግባት የለብን። መግባት ያለብን ኮንፊርሜሽን ሲያሳይ ነው። በቻርት እንዴት እንደሆነ አሳያችኋለሁ። እሺ አሁን የመጀመሪያው የምናየው የሚሆነው ኦርደር ብሎክ የሚለው ነው። ኦርደር ብሎክ እንዴት ነው የሚፈጠረው የሚለው እናያለን። አሁን የኛው ካንድል የመጨረሻዋ እዚህ ያለችዋ ካንድል ምንድናት? ቤሪሽ ናት ወይም ወደ ታች የምታሳይ ካንድል ናት። እዚች ካንድል ላይ ያለችዋን ቤሪሽ ወደ ታች የነበረችውን ከዛ ወደ ላይ ሂደዋል ማለት ነው። ስለዚህ ካንድሏ ምንድናት? ኦርደር ብሎክ ናት። ኦርደር ብሎክ እንዲባል ወይም ለማለት የግድ ፌር ቫሉ ጋፕ መፈጠር አለበት። በሁለቱም ካንድሎች ጋፕ መኖር አለበት። ስለዚህ ከዚህኛው ወደ ላይ ሹት አድርጎ ሲሄድ ኦርደር ብሎክ ክሬት አድርጓል ማለት ነው። ሹት አድርጎ ከሄደ በኋላ እዚህ ላይ ፌር ቫሉ ጋፕ አለ። ፌር ቫሉ ጋፕ ካለ ኦርደር ብሎክ አለ። ይሄ ኤሪያ አሁን ምንድነው? ለቀጣይ ኢንትሪ ነው። ይሄኛው ዞኑ ኢንትሪ ዞን ነው። ስለዚህ መጠበቅ ያለብን ቀጣይ ሴትአፓችን የት መሆን አለበት? እዚህ ላይ መሆን አለበት ማለት ነው። እዚህ ላይ ኢንስቲትዩሽኖች ኦርደር ያደረጉበት ነው፣ ባይ ያሉበት ነው፣ ወደ ላይ ሹት እንዲያደርግ ያደረጉበት ነው። ስለዚህ ይሄኛው ባይ ሳይድ ኦርደር ብሎክ ይባላል ማለት ነው። ሄዶ ይሄ ፌር ቫሉ ጋፕ ለመሙላት ሪትሬስመንት ያደርጋል። ስለዚህ ሌላ ኦርደር ስላላቸው ድጋሚ ሌላ ኦርደር ለማድረግ የግድ ቴች ማድረግ ስላለባቸው እዚህ መጥተው ቴች አድርገው ሄዱ ማለት ነው። ኦርደር ብሎኩ ድጋሚ ሌላ ኦርደር አደረጉበት ማለት ነው። እዚህ ቀጥሎ ምን አለ? ፌር ቫሉ ጋፕም አለ። ይሄኛው ራሱ ፌር ቫሉ ጋፕ አለው። ይሄ ፌር ቫሉ ጋፕ አሁን ከኦርደር ብሎክ ጋር ስለሆነ በአንዴ ቀስ ብሎ ተረጋግቶ መጥቶ ነው ሚቲጌት ያደረገው ወይም ደግሞ ነክቶት የሄደው። እዚህኛው ግን ፌር ቫሉ ጋፕ በብዛት ሃይ ሙቭመንት ሲኖር ቶሎ ተመልሶ ለመሄድ የሚጠቀምበት ታይም አለ። አሁን ይሄ ካንድል ስናይ ይሄ ካንድል ስናይ ምንድነው የፈጠረው? እዚች ቦክስ ላይ ስናይ ወደ ላይ ሹት አድርጎ ወደ ታች ወረደ። በፍጥነት ነው የወረደው። እዚህ ላይ ፌር ቫሉ ጋፕ ፈጥሯል በሁለቱ በዚህኛው እስከ
እዚህ ያለውን በሁለቱ ካንድሎች ፌርዋል ጋፕ ፈጥሯል። ስለዚህ ይሄ በፍጥነት ነው እየሄደ ያለው። እዚህ ላይ ያልተሟላ ኦርደር አለ። ይሄ ለመሙላት ፕራይሱ በፍጥነት ተመልሶ መሙላት አለበት። ስለዚህ የግድ እዚህ ሚቲጌት ካደረገ በኋላ ተመልሶ ወደ ታች ወረደ ማለት ነው። ፌርዋል ጋፕ ደግሞ ክፍተት ካለ ክፍተቱ ለመሙላት የሚመለሰውን ካንድል ማለት ነው ወደ ኋላ ተመልሶ ሚቲጌት የሚያደርገው ኤሪያ ነው። ስለዚህ በሶስት ካንድሎች ያለውን ክፍተት ፌርዋል ጋፕ ይባላል ማለት ነው። ከዛ ቀጥሎ ሳፖርት ኤንድ ሬዚስታንስ ነው። እዚህ ላሳያችሁ። ሳፖርት ኤንድ ሬዚስታንስ ደግሞ ይሄ ፕራይስ እዚህ ነው ሬንጅ ሲያደርግ የዋለው ማለት ነው። ሲወርድ እዚህ ወደ ታች እዚህ ያለውን ሊኩዊዲቲ ለመውሰድ ነው። ባይ ከሆነ ከታች ስቶፕ ሎስ ያስቀምጣል። ሴል ሚል ከሆነ ደግሞ ከላይ ነው ስቶፕ ሎስ የሚያስቀምጠው። ስለዚህ ታች ያለውን ወሰደ። ታች ያለውን ከወሰደ በኋላ ደግሞ ሬንጅ አድርጎ ላይ ስቶፕ ሎሶችን ወስዶ አሁንም ወደ ታች ይወርዳል። ስለዚህ እዚህ ላይ ማየት ያለብን ሳፖርት ኤንድ ሬዚስታንስ ከሆነ ታችኛው ይሄኛው ሳፖርት ነው፣ ላይኛው ሬዚስታንስ ነው። በታች ያለውን ሳፖርት እና ሬዚስታንስ ማርኬት ሬንጂንግ ፊዝ ካለ ምንድነው የሚጠቀመው? አፕ ኤንድ ዳውን ነው የሚንቀሳቀሰው። ወደ አንድ ዳይሬክሽን የሚሄድ እድሉ ጠባብ ነው። ስለዚህ በብዛት እዚህ ትኩረት አድርጋችሁ ምን ማድረግ አለባችሁ? ታች ሳፖርት ሲደርስ ስመለስ ባይ ትላላችሁ። ላይ እንደዚህ ሊኩዊዲቲ ከወሰደ በኋላ ደግሞ ሴል ብላችሁ ነው መግባት ያለባችሁ ማለት ነው። ይሄ ላይኛው ፖይንት ኦፍ ኢንትሪ ይባላል። ለሴል ለማለት ፖይንት ኦፍ ኢንትሪ እንጠቀማለን። ታችኛው ደግሞ ባይ ለማለት ፖይንት ኦፍ ኢንትሪ ወይም ደግሞ ዞን ብለን እንጠቀመዋለን ማለት ነው። ከዛ ዴይሊ ሊኩዊዲቲ የሚውልም አንድ ኢንትሪ ፖይንት ነው። አሁን ይሄ ቡሊሽ ካንድሉ የትናንትና ሃየሩ ተወስደዋል። ሊኩዊዲቲ እዚህ ሴል ያሉ ሰዎች ስቶፕ ሎሳቸው እዚህ ከላይ አስቀምጠው ተወስደዋል። ስለዚህ ወደ ታች ያለውን ወርዶ ሳይወስደው ነው የቀረው። ኦልሬዲ ተመልሷል ወደኋላ። ስለዚህ ከላይ ያለውን ስቶፕ ሎስ እና ከታች ያለውን ስቶፕ ሎስ ሃንት ሲያደርግ ደግሞ ምን ይባላል? ዴይሊ ሊኩዊዲቲ ስዊፕት ወይም ግራፕ ይባላል ማለት ነው። ስለዚህ በብዛት ዴይሊ ሊኩዊዲቲ ሲወስድ ፕራይስ አቅራቢያው ወዳለ ነው የሚወስደው ማለት ፕራይሱ አሁን ከላይ በኩል ካለ አፐር ዴይሊ ይወስዳል። ቀጥሎ ደግሞ ወደ ታች ኮረደ ሴል ሳይድ ያለውን ሊኩዊዲቲ ይወስዳል ማለት ነው። ከዛ ቀጥሎ ኢንትሪያችን ምን ላይ ይሁን ነው ዋናው ጥያቄው። ኢንትሪያችን እንዴት ነው መሆን ያለበት? መጀመሪያ ስትራክቸሩ ማየት አለብን። ዋናው እሱ ነው። ስትራክቸር ማለት ወደ ላይ ነው የሚሄደው ትሬንዱ ወይስ ወደ ታች ነው? ሃየር ነው እየፈጠረ ያለው ሎወር ነው እየፈጠረ ያለው የሚለውን ቼክ እናደርጋለን። ስትራክቸራችን አሁን ለምሳሌ አፐር ከሆነ ትሬንዱ እንደዚህ ነው እየፈጠረ የሚሄደው። ስለዚህ ይሄ ምንድነው? ሃየር ሎው ሃየር ሎው እያለ ነው የሚሄደው። እዚህ ላይ ኢንትሪያችን መሆን ያለበት አፐር ነው ባይ ነው መሆን ያለበት። ኮንፊርሜሽን ላይ መጠበቅ አለብን ማለት ነው። ነገር ግን ሎወርም ሊሆን ይችላል። ሎወር ስንል ደግሞ ወደ ታች ይሄዳል፣ ቀጥሎ ወደ ላይ ይመለሳል። የታችኛው ብሬክ እያደረገው ይሄዳል ማለት ነው። ብሬክ እያደረገው ሲሄድ አሁን ይሄኛው ብሬክ አድርጎታል፣ ይሄኛውም ብሬክ እያደረገው ይሄዳል ማለት ነው። ስትራክቸራችን ካየን በኋላ ቀጥሎ መግቢያችን እንዴት ይሆናል? ኤክስፓንሽን ካደረገ አሁን ማርኬቱ ፑልባክ ይኖረዋል፣ ወደኋላ መለስ ይላል። እንዲሄደ ወዲያውኑ አይደለም መግባት ያለብን። እዚህ ኤሪያውን ጠብቀን ኮንፈርሜሽን እዚህ ስናይ ወደ ላይ እንደሚሄድ አይተን መግባት አለብን ማለት ነው። ስለዚህ ኮንፈርሜሽን ሲባል ትንሽ ወደ ኋላ ፑል ባክ አድርጎ የሚሄድበት ማለት ነው። የዛሬ ቪዲዮአችን ይሄ ይመስላል። እስከ መጨረሻ አብራችሁን ስለቆያችሁ ከልብ አመሰግናለሁ። በተሻለ መጠን ሳብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። እስከ መጨረሻ አብራችሁን ስለቆያችሁ አመሰግናለሁ። መልካም ጊዜ ይሁንላችሁ።